በዚህ ሰዓት ስራ የለኝም ብሎ ማሰብ በፍጹም አያዋጣም። ምክንያቱም አሁን እጆቻችን ባሉ ስልኮች ላይ እጅግ ብዙ የሆኑ ስራዎች የቤታችን ድረስ እየመጡ ይገኛሉ። በዚህ ሰዓት ኦንላይን ስራ ምን ያህል ተከፋይ እንደሚያደርግ ታውቃላችሁ? በጣም እጅግ ብዙ ገንዘብ ተከፋይ እያደረገ ይገኛል። አብዛኞቻችሁ ከዩቲዩብ ከምንም ስለ ኦንላይን ስራ እንዴት መስራት እንደምችሉ እውቀት ኖራችሁ ግን በተለያየ ምክንያት ማሰሩ የስልኪ ካሜራ አያምርም፣ ድምጽ መቅዳት አልችልም እና ስቱዲዮ የለኝም አይነት ሰበብ አሁን እንደዚህ አይነት ሰበብ ልታደርጉ በፍጹም አትችሉም። ምክንያቱም ከአሊኤክስፕረስ እቃ ያዘዛችሁ ኢትዮጵያ ውስጥ መሸጥ ትችላላችሁ። ኦኬ። ከዚህ በፊት አዘዣቸው የነበሩና አሁን በቅርቡ የደረሱልኝ እቃዎች አሉ። አንቦክስ ያደርጉ አሳያችኋለሁ ማለት ነው። እነዛ እቃ ምንድናቸው የሚለውን አሁን አንቦክስ ያደርጉ አሳያችኋለሁ ማለት ነው። የመጀመሪያው አይ ቲንክ እኔ አንቦክስ አድርጌዋለሁ ቀድሜ ፖስታ ቤት ስቀበል። የመጀመሪያው እቺ ላይት ነች። አያት በጣም ግድግዳ ላይ ተለጥፋ ምሰራ ላይት ነው። በጣም ነው የምታምር። ቢጫ ነች። በተለይ ማታ በጣም ነው የምታምረው። እዚህ ላይ ኦን ኦፍ አላት። የቻርጀር ራሷን የቻለ ቻርጀር አላት። ያው ተለጣፊው ምናምን ነው። ያው ቻርጀር ምናምን አላት። አንደኛው እቃ ይሄ ነው። ሁለተኛው እቃ ደግሞ ላሳያችሁ። ሁለተኛው እቃ አያት ሰዓት ለወንድም ለሴት መሆን ትችላለች ተብሏል። በጣም የምታምር ሰዓት ናት። እሺ እያንዳንዱን አይ ቲንክ በቃ አቬሬጅ በቃ $1 በሚሆን ነው የገዛቸው ማለት እያንዳንዱ $1 ብላችሁ አስቡት። $1 ነው ማለት ነውና ያት ሁለተኛው አሁን ሶስተኛው ቃል ላሳያችሁ። ኦኬ ሶስተኛው ቃል ደግሞ እንትን ያው ለካፕሎች የሚሆን ነው ለካፕል የሚሆን ለወንድም ለሴትም የሚሆን የሚችል ሀብል የሚመስል ሀብል አይደለም ግን ሀብል የሚመስል ነገር ነው። ሶስተኛው እቃ ይሄ ነው። አራተኛው እቃ ደግሞ ላሳያችሁ። እስኪ ምንድነች? ያ ኤርፎን ነች። እቺኛው ኤርፎን ደግሞ ታምራለች። ኢትዮጵያ ውስጥ እኔ ገበያ ላይ ጠይቄያለሁ። እቺ ኤርፎን ላገኝ አልቻልኩም እና እቺ አይ ቲንክ $1 ነው ምናምን የተገዛችው። እዚህ ያመጣችሁ 600 700 ከዛም በላይ መሸጥ ትችላላችሁ። ሌላው አምስተኛው እቃዬ ደግሞ ምን እንደሚመስለው ያ ባንዴጅ ነው ያዘዝኩኝ። ባንዴጅ ነው በስፖርት ምናምን የሚሰሩ ሰዎች ካሉ ለምሳሌ ለነሱ ባንዴጅ ነው ያዘዝኩኝ። በቅናሽ እንደውም ይሄ አይ ቲንክ 60 ምናምን $0.60 ምናምን ነው ምናምን ያዘዝኩኝ። እንደውም ሌላኛውና የመጨረሻው ደግሞ ትንሽዬ ትራይፖድ ነው። ያው ትልቅ መስሎኝ ነበረ ግን ያው እኔ ነኝ የተሳሳትኩኝ። ትልቅ መስሎኝ ነበረ። ያው ጠረጴዛ ላይ አርጋችሁ ወይም የሆነ ከፍ ባለ ቦታ አርጋችሁ መጠቀም የምትችሏት ትንሽ የስልክ መሆን ትችላለች፣ የካሜራ መሆን ትችላለች። ትራይፖድ ነች። አንደኛው ሁለት ትራይፖድ ነው ያዘዝኩኝ እና ሰልፍ ስቲክም አለው። ያው እየተቀረጽኩበት ስለሆነ ነውና እንዲያርጋችሁ ማዘዝ ትችላላችሁ። እንዴት ማዘዝ እንችላለን ብላችሁ ምናምን አሰባችሁ ከሆነ ኮሜንት ላይ ግቡና እንዴት ማዘዝ እንችላለን አሰራሩ ሙሉ ቪዲዮን አሰራሩን ስራለን በሉኝ፣ እሰራላችኋለሁ። መልካም ጊዜ ይሁንላችሁ።